ተጋይተን አንድ 15 ዓመት አርፈናል። ከተለያያችሁ 15 ዓመት 15 ከባለቤት ጋር? እንደ ሰው አይደለም ሰው አይጥልም ጌታ፣ እንደ ሰው አይደለም ሰው አይጥልም ጌታ። ማሚ በጣም ይቅርታ ጠይቃለሁ። ይቅርታ ልጠይቅሽ በጣም ወዳለሁ እና በጣም በድያለሁ። ይቅርታ አድርግልኝ። እንደ ሰው አይደለም ሰው አይረሳም ጌታ፣ እንደ ሰው አይደለም ሰው አይረሳም። እኔ ሁሌም የምፈልገው ያው ምንም እንዲያደርጉልኝ አይደለም፣ ልብስ እንዲገዙልኝ አይደለም። ሁለቱም በተናጥል የሆነ ነገር ሲያደርጉልኝ ማየት አይደለም የምፈልገው። ሁለቱ አንድ ተስማምተው አንድ ላይ ሲሆኑ ማየት ነው የምፈልገው እና እንዲህ በቶሎ ግን ይሆናል ብዬ አላስብም። ማለት አድጌ እነሱን አስታርቃለሁ ብዬ ብዙ ምን ተሰማህ? ያው የኔ ደግሞ በጣም ከፍ ያለ ደስታ ነው። ከልጆችም ባለፈ ከፍ ያለ ደስታ ነው ተሰምቷል። ፍሳ ፈልግ ይባላል። ደስ ይል ድምጽ እናት ፍሳ። አቤት። ከየት ከተማ መጣ? የመጣሁት ከአዲስ አበባ ነው። ተወልጄ ያደግኩት ወንጂ የሚባል ሀገር ውስጥ። ወንጂ? እሺ፣ ለምን መጣ ወደፊት? ቤተሰቡ ማለት ባለቤቴም ያው ተጋይተን 15 ዓመት አርፈናል። ከተለያያችሁ 15 ዓመት 15 ከባለቤት ጋር? አሁን ልጆቼን አድገው ትምህርት ደረጃ ደርሰዋል። አሁን ዩኒቨርሲቲ ተማሪ ነው። ሴቷ ደግሞ አርቲስት ነች። እግዚአብሔር ይመስገን። አሁን ግን እዚህ ጋር እንደዚህ ሲሆን ብዙ የጠላት የሚያሳፍር ነገር እንዳለ እሷም ታምንበታለች፣ እኔም አምኜበታለሁ። እንግዲህ ድፍን ከተማው የኛ ውድቀት እንደተባለ ሰይጣን ብዙ ጨፍሮበታል። ወንጂ? ኦኬ። 15 ዓመት ከተለያያችሁ? በጣም ረጅም ዓመት ነው። ብዙ መሰናክል በመሃልም ብሎክ ይደረግ ነበር። እግዚአብሔር ይመስገን አሁን እዚህ ደረጃ ደርሰናል። አሁን ስንት ዙር ተማርክ እዚህ? 4ኛው ዙር ለመማር መጣ፣ ግን ትንሽ ችግር ነበረ። ያው ህመም ስለነበረ እዚህ ጨረስኩና 5ኛው መማር ጀመርኩ በትክክል። አሁን በኖርማል ሁኔታ እየተማርኩት ያለ። መጥተዋል ቤተሰቦች? አሁን ደጅ ላይ ናቸው። 4ኛው ዙር ላይ ተምረው የወጡት እና ይቅርታ ልጠይቃት ትፈልጋለህ ባለቤትህ? በጣም ላሰራቸው? ከ15 ዓመት በኋላ? ተያይታችሁ ታውቃላችሁ? በ15 ዓመት ተያይተናል። ያው እኔም ብሆን እሷም ብትሆን ያው ከሁለት አንዳችን ጥፋተኛም ነበርን። ያው የኔ ትዕግስት ማጣትም ወደ አክሽን ሲገባ ጥሩ ሁኔታ ተፈጠረ። እነዚህ ረጅም ዓመት እንትናሉ እግዚአብሔርን ማገልገል ነበረ። ሰፊ አገልግሎት ነበረ። አሁን ደግሞ በህዝብ ፊት እንደዚህ ሲገለጥ በጣም ሰይጣን እንደሚያፈር አምንበታለሁ። እሺ፣ ጥሯቸው። ሰው አይረሳም ጌታ፣ እንደ ሰው አይደለም ሰው አይረሳም ጌታ፣ እንደ ሰው አይደለም ሰው አይረሳም ጌታ። ሃሌሉያ። ሰው አይጥልም ጌታ፣ እንደ ሰው አይደለም ሰው አይጥልም ጌታ፣ እንደ ሰው አይደለም ሰው አይጥልም ጌታ። ማን ይናገር? እድል ከሶስታችሁ ለማለት ማዘር ናት። 4 ያዙን የመጣ ነውና
እሷ ነች እዚህ እንድመጣ ምናምን እድሉን ያመቻቸችልኝ። እንደ አጋጣሚ በስፖንሰር ነበር የመጣነው እና በሶስት ነበር የመጣነው እና እንደ አጋጣሚ ሆኖ እሱም ነበረ አራተኛ ዙር ላይ አታውቁም? እኔ አይቼው ነበር ግን እዚህ እንደሚመጣ አታውቁም? አላውቅም ነበረ። ግን እንደ አጋጣሚ ሆኖ እኛም እሱም አራተኛ ዙር ነበር ይዘመተን እሱ እኔ ያረፍኩበት ሩም ነበር የተገናኘውና ሁለት ቀን የመጀመሪያውን እና ሁለተኛው ቀን ሳየው አይቶኝ ዝም ያለኝ መሰለኝና ተገናኝተን ስለማላውቅ ላናግረው ብዬ ከዛ ምናልባት አውቆ ደብሮት ይሆናል ብዬ ተኛለሁ እያየሁት ማለት ነው። በሶስተኛው ቀን ግን ዝም ብዬ ኮካ ምናምን ነገር ገዛውና እስኪ ምናምን ደብሮት ከሆነ ብዬ ኮካውን ሰጥቼ ያናገርኩት። ስንት ጊዜ ሆናችሁ ከተገናኛችሁ? 15 ዓመት ከተዳር ከተፋቱ 9 ዓመት ከተለያያችሁ ከሱ ጋር ከተለያያችሁ 9 ዓመት እሱ በቅርብ ስላገኘ ነው እንጂ 15 ዓመት ነው። አንተ አባትን በአይን ካየው ስንት ዓመት ነው? 10 ዓመት ነው። አንቺስ እዚህ አየሽው? ያው አይቼዋለሁ። ከእሱ ካየው በኋላ ነው ያየሁት። ምን አለሽ ስታይ? ያው ሰላም አልኩት። አልደነገጥሽም ስታይ? ያው ደንግጫለሁ ግን ሰላም አልኩት። አየሽው? አራተኛ ምን አለሽ ስታይ? እኔ ደነገጥኩ። ታውቂ ነበር እንደሚመጣ? በፍጹም ጌታ በሚያውቀው ቸርነት አድርጎልኝ ነው እግዚአብሔር ወደዚህ አንተ ጋር የመጣሁት። እናንተም ሶስታችሁ ስትመጡ እሱ ነው ይመጣ? አናውቅም። አንተ ታውቅ ነበር? ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። ይሄ ተአምር እኮ ነው። ዝም ብሎ የሚታለፍ ጉዳይ አይደለም። በጣም ተአምር ነው። ምን አልሽ ስታዩ? ደነገጥኩኝ። አየሽ? እሱ አላየኝም፣ እኔ አየሁት። ደነገጥኩ፣ በጣም ደነገጥኩኝና እንዴ ፍቅርን እንዴ አቦትሽን አየሁት አልኩት። በቃ በጣም ነው ያዘንኩት። እኔ ወደ ጌታ የመጣሁት 5 ዓመት ነው። ግን እዚህ ጉባኤ ላይ መጥቼ ጌታን ተቀበልኩኝ ባንተ። እግዚአብሔር ረዳኝና እኔ በሎዶ ባር በመረሳት ውስጥ ነው ወደ የመጣሁት። የጉድፍ መጣያ ሆኜ ነው እና እግዚአብሔር አገልጋይ ነበርኩኝ። አሳዝኜው ነው የወጣሁት። ያንንም ይቅርታ ለመጠየቅ ነው። እንደገና የእግዚአብሔር ሰዎችን ለማመስገን ነው ወደዚህ ጉባኤ እንድመጣ ያደረገችኝ። እግዚአብሔር ሆይ ሰው የለህም እንዴ ብዬ ስለምነው ጌታ ትንሽ ቀንም አልፈጀበትም። መጣች፣ ደውላልኝ በጓደኞቼ አብሬ ኳየር በማገለግለው አገልጋዮች መጣችና በስልክ አገኘችኝ፣ እንድመጣ አደረገችኝ። ክቤ አበበ ትባላለች። በጣም ነው የሚገርመው። ይሄን ያህል አግባብ ኖሮኝ አይደለም። እግዚአብሔር እንዴት በንጉሱ ወደር ነው እዚህ ቤት የመጣሁትና እግዚአብሔር አመሰግናለሁ። አሁን ድጋሚ እንደመጣሽ 6ኛ መጣ። ትናንትና ደወለልኝና የሆነን አግኝቼው አናግሬዋለሁና ነይ አለ። ከዛስ በሌሊት እኔ በሰላም ባስ እዚህ በር ላይ ደረስኩኝ ልጆችን ይዤ ማለት ነው። ነይ ሲልሽ ላስብበትም ማለት ነው። አረ እግዚአብሔር ቸርነት ነው ያደረገልኝ። እድል ነው የሰጠኝ። እድል ነው የሰጠሽ? አዎ እድል ነው። አሳዝኛለሁ እግዚአብሔርን። it's a blessing። ወይ ኮሎኒ በረከት እኮ ነው። አንተ ልጆቼ ሁሉ የሚበሉት በረከት ነው። I swear to God እውነቴን ነው የምነግርሽ። ምን አልሻቸው ለነሱ?
እነሱ በቃ ይፈልጋሉ አይቻለሁ እንድትታረቁ በጣም ነው የሚፈልጉት። ማልፈልገው ነገር ቢሆን ራሱ እፈልጋለሁ አልኩኝ። ገባ ራስ ወዳድ አልሆንም ከዚህ በላይ። የት ነው የምትኖሪው አንቺ? እኔ አዲስ አበባ ነበረ አቋርጬ ወደ እናቴ ጋር ሄጄ እናቴ ጋር ነበረ ምኖረው። ታምም ያለው እንደዚህ አልነበርኩኝም። ይሄ በቃ ካለመታዘዝ የመጡ ነገሮች አሉ። በቃ ማንም ተጠያቂ አይደለም። እናቴ ጋር ነው ያለሁት። እነሱ ልጆች ያሳደገ የ4 ዓመት እሱ የ4 ዓመት እሱ የ5 ዓመት ሆና ነው ከቤት ይወጣ ነው የተለያየ ነው እና ፊሽ ከዛ ምን ይሆናል መሰለክ ወንድሜ ታናሽ ወንድሜ ያለ አሜሪካ እነሱ እንደ አባት ያሳደገልኝ በጣም መልካም ኤፍሬም ጥላውን ይባላል። ታናሽ ነው። ታላላቆች አሉ። እነሱን ብቻ ሳይሆን እቴቱ ጥላውን ትባላለች፣ ዘላለም ጥላውን፣ ዶክተር አይናልስ ጥላውን እንደዚህ ናቸው። ግን እነሱ ናቸው እና እናቴ ዋናው የእናት ነገር አንተ ስለምታውቅ እናቴ ትልቁን ቦታ ይዛ ቸርነት አድርገው ልጆችን አሳድገዋል። በጣም ነው ማመሰግነው። እነሱን ለማመስገን ነው። ልጆች ግን ይፈልጋሉ አባታቸው አይወኩኝ ነው በቃ ጌታ ረቶኝ ነው እና እነዚህ ሰዎችን ለማመስገን ነው። እንደ አባት በቃ ምንም ሳይጎልባቸው ነው። ግን አባት ጎሏቸዋል። አባት ጎሏቸዋል። ምን አልክ ስታያት ሚስትህን እዚህ? ያው እንደዚህ ያልነበረችም ያው ተጎድታብኛል። በጣም ያሳዝናል። በጣም አዝኛለሁ። መጀመሪያ ጊዜ እና ከዚህ የተሻለ ነበር ኤክስፔክት ያደረኩት። አሁን ግን አብረን ለውጥ እንደምናመጣ እርግጠኛ ነኝ። ምን እንዲሆን ነው የምትፈልገው? አንተ የት ነው የምትኖረው? እኔ አዲስ አበባ ነበር የምኖረው። ለመጀመሪያ ጊዜ የት ነው የተዋወቅካት? ለመጀመሪያ ጊዜ እዛው ወንጂ ነው። አንተ የወንጂ ልጅ ነህ? አዎ፣ ተወልጄ ያደግኩትም እዛው ወንጂ ነው። የእሷን ቤተሰቦች ወንጂ ነው? ኦኬ። በምን አጋጣሚ ነበር የተዋወቃት? በዚህ በአገልግሎት ጥሩ አገልግሎት እንዳላት እግዚአብሔር በቸርች እግዚአብሔር ሰው ማን የጠየቀው ቀድሞ? ከሁለት አንዱ የጠየቁት ያው መልዕክቱ የመጣው ግን በሚስጥር በእግዚአብሔር በሚስጥር አሁን የምትኖረው አዲስ አበባ ነው አንተ? አሁን አዲስ አበባ። አንተም ባካራ ከጌታ ቤት ወጣ? ማልፈልገው አቅጣጫ እየተጨናነኩ እየመጣሁ ለመመለስ። ስንት ዓመት ሆነ ባካራ? ኦሬንጆስ ነው 15 ዓመት በቃ ወጣ። አንቺም ወጣሽ ከጌታ ቤት? እኔ ወጣሁኝ። በቃ እንዴት መሰለህ ቀላል አይደለም። በጌታ ራሱ ሆነ አይቀበልም ሰዎች ብዙ ነገር እና አገልጋይ ነበርኩኝ። ጌታን አገለግል ነበር። ብዙ ሰዎች አሉ አገልጋይ ቴዎሎጂ አስተማሪ ምናምን ጓደኞቼ ናቸው ያገለገልኳቸው። በኋላ ብዙ ነገር አሁን እኔ ሰይጣን ልበቀለው ነው እዚህ ጉባኤ ላይ የመጣሁት። በአደባባይ ነው እኔን የመታው። በአደባባይ ለመምታት ነው። እንዴት አድርጎ አዋረደኛ። ወርጃለሁ። አሁን አንድ መዝሙር ልዘምር። ተመለስ ወደ አባት ጉያ ስናይ አነባ ሆነ ከህይወት ወዲያ አረ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቃለን። ሰው አይረሳም ጌታ እንደ ሰው አይደለም። ሰው አይረሳም ጌታ እንደ ሰው አይደለም። አደባባይ ላይ መታሽ። ስለዚህ አደባባይ ላይ ልትበቀው ነው የፈለግሽው? ምን እንዳደረግልሽ ትፈልጋለሽ? አንተ ጋር መማር ነው ፈልጋለሁ። አንተ ጋር መማር በቃ መማር ወንጌል ፈልጋለሁ። ቃል ነው በቃ። አሁንስ ዛሬ ነገ ምን እንዳደረግ ትፈልጋለህ? ምን እንዳደረግላችሁ ትፈልጋለህ? ተመላሽ ነበሩ። ያው ጊዜው እዚህ መቆየት እንደሆነ ያው ዋይፍ እዚሁ ትሆናላችሁ ማለት እንግዲህ አንተም ደግሞ ተጨማሪውን አናውቅም።
ተመላሽ ነበሩ እነሱ። ዋይፍ የኔ ዋይፍ እዚህ ትሁን ብለዋል ብላለች። እሺ ከሁሉ አስቀድሜ ያው እንዳትደናገጡ ስጠራት የሁላችንም ማሚ እያሉ ነው የምጠራት። ባለቤት እንደሆነች ቢታወቅም ማሚ በጣም ይቅርታ ጠይቃለሁ፣ ከአንቺም በላይ ልጆችን በድያለሁ፣ አንቺንም እንደዚህ አይነት ነገር ውስጥ እንትን አንዱ በር ከፋችን እኔ ይቅርታ ልጠይቅሽ በጣም እወዳለሁ። ትረዳኛለህ? ፍቅርስ? ኦኬ ሁለቱም በደንብ ይረዱኛል። ከልብ ይቅርታ። ከዚህ በኋላ መጨናነቅ የለም፣ የሚጠቋቁም የለም። ሲጠቋቁም ቀረቡ ከዚህ በኋላ አይሰራም ነገር ትላለች። ደረታችሁ ነፍታችሁ አሁን አብረን እንሆናለን ማለት ነው። ፊሽ እኔ ታውቃለህ እግዚአብሔርን በጣም ነበር የምፈራው። አሁን ደግሞ ወደ ተመልሻለሁ ወደ እግዚአብሔር ህልውና እና በጣም በድያለሁ። ይቅርታ አድርግልኝ። መልካም ቃል ተናገርብኝ በኔ ላይ መልካም ቃል። በድለሽዋል? በድያለሁ። እኔ ተያይዣለሁ። ልጆቼ ይቅርታ ማግኘት ያለባችሁን ነገር እንዳታገኙ አድርጋለሁ። ለዛ እኔ ምክንያታዊ ናችሁ። ይቅርታ በጣም በድያችኋለሁ። ይቅርታ አድርጉልኝ። ኮክዬ ፍቅር ይቅርታ አድርጉልኝ የኔ ልጆች። አይረሳም ጌታ እንደ ሰው አይደለም፣ ሰው አይረሳም ጌታ እንደ ሰው አይደለም፣ ሰው አይረሳም ጌታ ሰው አይጥልም ጌታ እንደ ሰው አይደለም፣ ሰው አይጥልም ጌታ እንደ ሰው አይደለም፣ ሰው አይጥልም እና እዚህ ጋር ቆም አንተ። አንቺ በዛ ጋር፣ አንቺ በዛ፣ አንተ በዚህ። የወንድ ሚዜ አለ፣ የሴት ሚዜ አለ። ደሳል ያው ሁሌ የምፈልገው ያው ምንም እንዲያደርጉልኝ አይደለም፣ ልብስ እንዲገዙልኝ አይደለም። ሁለቱም በተናጥል የሆነ ነገር ሲያደርጉልኝ ማየት አይደለም የምፈልገው። ሁለቱ አንድ ተስማምተው አንድ ላይ ሲሆኑ ማየት ነው የምፈልገው እና እንዲህ በቶሎ ግን ይሆናል ብዬ አላስብም። ማለት አድጌ እነሱን አስታርቃለሁ ብዙ ስንት ዓመት ነው አንተ? የ5 ዓመት ልጅ ሆነ ነው የተለያዩት። በቃ እግዚአብሔር ዘመን አምጥቷል። አሁን በዚህ በ6ኛ ዙር ሙሽራ ትሆናላችሁ። ሱፍ እገዛልሃለሁ። ሱፍ እገዛልሃለሁ። የሚያምር ከረባት ታደርጋለህ። እሱ ሚዜ ይሆናል። እሷ ቬሎ ትለብሳለች። እሷ ሚዜ ትሆናለች። አበባ በታይ ነው እንዴ አንቺ ብትይ ትዘንጣላችሁ። እሺ ነገ በቃ ሰርግ ይኖረናል ማለት ነው። አይደል እኮ አላየም? ሌሎች እዚህ ሲጋቡ አይቻለሁ። ኧረ በጣም ነበር ደስ የሚሉት፣ በጣም ነበር የሚያስቀነው እና ዛሬ እኛ ላይ ስላየሁት በጣም ደስ ብሎኛል። እውነት በጣም ደስ ብሎኛል። ወዳለሁ በጣም እኔም ወዳለሁ በጣም። ስታምር ደግሞ ከሴቷም በቁንጅና አንቺ ትበልጫለሽ። ወዳችኋለሁ። ሁላችሁም ቆንጆች ናችሁ። ደስ ብሎኛል። አልመሸም፣ ገና ጠዋት ነው። እግዚአብሔር ይረዳችኋል። እሺ ወዳችኋል። ቻው። ቀኑ በራ ሐዘን ሄደ
የምስጋና ነዶ ያስኩኝ ደጅ ደጁን እንደጠናው እሱን እንዳልኩ መቼ አፈርኩኝ። ተድላን ያለ እሱ ማናየ ኢየሱስ ይሁን ዘር ማንዘሬ ያዘኔን ማቃውላልኩት የድል ቀን ሆኗል ዛሬ። እልል በይ እልል በይ እልል በይለት ቤትሽ የሰላም ነው በሱ ቸርነት። የቀኑ ክፋቱ እንደ ጉድ ሲዘጋ ይኸው አደረሰ አበቃን ለዚህ ቀን በሱ ቸርነት። የቀኑ ክፋቱ እንደ ጉድ ሲዘጋ ይኸው አደረሰ አበቃን ለዚህ ቀን ዛሬ ነው ታምራለች ሙሽራዋ ከሳምራን ሙሽራው ድንቅ አድርጎ የሰራቸው የላዩ ከፋርጉት እንደገናው ከፋርጉት ያሴ ምቹ ድንቅ ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣል ደስ ያለው ሰው ደስ ያለው ሰው ደስ ያለው ሰው ማቄን ቀደም ባዬን አበስከው ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሱ በቃ አለፈ መከራው ተረሳ ያሁን አነሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ ላመስግን አምሮልኛል ቀኔ ላዜም ልቀኛ አዲስ ላመስግን አምሮልኛል ቀኔ ላዜም ልቀኛ አዲስ ምን ተሰማሽ? ደስ ብሎኛል። በጣም ነው ደስ ያለኝ። እውነት እውነት
ምን ተሰማ? በጣም ነው ደስ ያለኝ እውነት። ያው ከብዙ ዓመት በኋላም ነውና ብቻ በጣም ነው ደስ የሚለው። ያው አንዳንድ ጊዜ በጣም ደስተኛ ስትሆን ስሜትን ለመግለጽ ትቸገራለህና በጣም ነው ደስ ያለኝ። ያው ትንሽ ለመግለጽ ስላቃተኝ ነው እንጂ በጣም ነው ደስ ያለኝ። ያው በጣም ነው ደስ የተሰማኝ። ምን ተሰማህ? ያው የኔ ደግሞ በጣም ከፍ ያለ ደስታ ነው። ከልጆችም ባለፈ ከፍ ያለ ደስታ ነው ተሰምቷል። ያኔ ስትገቡ በሰርግ ነበር? በጣም በጣም አንደኛ ነበር ሰርጉ። ለዛ ነው ሰይጣን። ምን ተሰማህ? እግዚአብሔር ይመስገን በጣም ደስ ብሎኛል። ይሁንዬ ብሩክ ደስ ብሎሽ? አዎ። ስለዚህ አሁን ቃል ኪዳናችሁን ታድሳላችሁ። እሺ እሺ። ሙሽሪትና ሙሽራ እንደ ፊት ለፊት ተያዩ። ፊት ለፊት ተያዩ። አዎ እንደሱ ፊት ለፊት ና አንተ በዚህ በኩል ሚዜ እኔ የምለውን ከኔ በኋላ በማለት እንደገና ቃል ኪዳናችሁን ታድሳላችሁ። እኔ ፍስሐ ፈለቀ አንቺን ስንታየው የልጆቼን እናት እንደገና ቃል ኪዳኔን በማደስ እንደ እግዚአብሔር ቃል እየወደድኩሽ እያፈቀርኩሽ እየተንከባከብኩሽ ለመኖር ቃል እየገባው ከዚህ በፊት ለበደልኩሽ ላሳዘንኩሽ ሁሉ ይቅርታ በመጠየቅ ዛሬ ከአንቺ ጋር ዳግም በአንድነት ለመኖር በእግዚአብሔርና በልጆቼ በዚህ ጉባኤ ፊት ቃል ኪዳን እገባለሁ። አጨብጭቡነት በደንብ እኔ ስንታየው ጥላሁን አንተን ፍስሐ የልጆቼን አባት እንደገና ቃል ኪዳኔን በማደስ እንደ እግዚአብሔር ቃል የተገዛውልህ የተንከባከብኩ በቀረው ዕድሜ ከአንተ ጋር ለመኖር ቃል ኪዳኔን አድሳለሁ። ከዚህ በፊት ላሳዘንኩ ለጎዳው ሁሉ ይቅርታ እየጠየቅኩኝ በልጆቼና በዚህ ጉባኤ ፊት አብሬህ ለመኖር ቃል በድጋሚ እገባለሁ። አመሰግናለሁ። እሺ፣ ስጦታ አመጣሽልኝ? አዎ። ስዕል? አዎ። እሺ፣ እኔ ሳልሽኝ ቁርጥ ራሴ በአንድ ምሽት ነው ይዛል? አዎ። ዘራፍ አመሰግናለሁ። እጅ ለእጅ ተያዙ። አራታችሁ እጅ ለእጅ ተያዙ። እግዚአብሔር ሆይ እናመሰግንሃለን፣ ስምህን ባርካለን። የነሱ ጉዳይ ለኛ አጋጣሚ ቢመስልም ለአንተ ግን አጋጣሚ አይደለም። እነሱም እናታቸውም ለብቻዋ ከልጆቿ ጋር አባታቸውም ለብቻው ወደ መልካም ወጣት እንዲመጡ ስታደርግ አንተ ዓላማ አለ። ያ ዓላማ ስለተፈጸመ እናመሰግናለን። ልጆቻቸው በሙሉ ደስታና ሰላም በቀረው ዘመናቸው ሁሉ አብረው እንዲኖሩ አንዳቸው ሌላቸውን መቀበል የሚችሉበት ልብ እንድሰጣቸው፣ አቅም እንድሰጣቸው፣ ጸጋ እንድሰጣቸው በኢየሱስ ስም ጸልያለሁ። በመካከል ተለያይቶ በነበረበት ዓመታቶች ውስጥ ሰይጣን የገነባው ክፉ ነገር ሁሉ የፈረሰ ይሁን። ከቀድሞ ይልቅ እግዚአብሔር ሆይ ፍቅራቸው እንዲታደስ በኢየሱስ ክርስቶስ ስም ልብ ለልብ እንድታቀራርባቸው፣ ተነጋግረው ሳይሆን ተያይተው መግባባት እስኪችሉ ድረስ አቅምና ጸጋ እንድታበዛላቸው በኢየሱስ ስም ጸልያለሁ። ለዚህ ቤተሰብ የሚያስፈልገው መለኮታዊ አቅርቦት ሁሉ እንዲለቀቅ አንተ ከነሱ ጋር እንድትሆን በቀረው ዘመናቸው ሁሉ አንተን እያመሰገኑ እነሱን ያየ ከ15 ዓመት በኋላ እንደገና ተመልሶ ትዳር እንደሚቀጥል
ተስፋ እንዲያደርግ እግዚአብሔር አይጥልም፣ እግዚአብሔር አይረሳም። እንዲህ ስማቸው እግዚአብሔር አስታዋሽ ይሁን። አንተ ታስታውሳለህ። በእነሱ ላይ ከፍ ብለህ ታይ። የሰነፎች ምክር አያገኛቸው። አሁንም ከዚህ በኋላ ሲመለሱ ቤታቸውን ህይወታቸውን ለመበጥበጥ በተለያየ መልኩ ጠላት የሚልካቸው ሰነፎችና ሐሰተኞች በኢየሱስ ስም አያገኟቸው። ባረኳቸው። በሚያስፈልጋቸው ነገር ሁሉ ሙላባቸው። ጸጋ ይጨመርላቸው። አሜን። እንደው ተመልሼ ከፊሽ ጋር እንደዚህ ባለ ሁኔታ እታረቃለሁ ብለሽ አስበሽ ነበር? ጸጉር ቤት አሁን እንደዛ ስትሞሸሪ ምናምን ተሰማሽ? የድሮ ትዛለሽ? የሆነ በቃ ግራ ግብት አለኝ። ግራ ገባኝ። የሆነ ደስተኛ ነሽ? በጣም ደስተኛ። ደስ ብሎኛል። አንተስ እንደው ምን ተሰማ? እባክህ። በጣም ከፍተኛ የሆነ ደስታ ነው የተሰማኝ። እግዚአብሔርን እጅግ አድርጌ አመሰግናለሁ። አልጠበኩም፣ እንደዚህ አላሰብኩም ነበር። በቃ አመቱም እየረዘመ በመጣ ቁጥር አዲስ አመት በመጣ ቁጥር ኔክስት ይርም እንደዚህ ሊቀጥል ነው እያልኩ ነበር። እዚህ ወር ላይ ነበርኩ። እግዚአብሔር መንገዱን ሰፊ ነው፣ እሱ አያልቅበትም። መንገዱን አስተካክሎ በእንዲህ አይነት ሁኔታ ሳይሆን እንዲሁ በተራ ነገር እንኳን እንገናኛለን ብዬ ማስቤ አላውቅም። እግዚአብሔር ለውጦት እንደዚህ ማድረጉ በጣም ይደንቀኛል። መልእክት ማስተላለፍ የምትፈልገው አለ ለቤተሰቦችህ፣ ለጓደኞችህ? ከ15 ዓመት መለያየት በኋላ አንተ ባላሰብከው መልኩ እዚህ ተገኝተህ እሷን ባላሰበችው መልኩ እዚህ ተገኝታ እንደገና ያ የፈረሰው ትዳር እንደገና ሲሰራ ለሚሰማ በቴሌቪዥን ኦር ደግሞ ለቤተሰቦች ለጓደኛ ማስተላለፍ የምትፈልገው ነገር ካለ? ለቤተሰቦች ማስተላለፍ የምፈልገው ነገር ትልቁና ቁም ነገሩ እግዚአብሔር እንደገና መመለስ እንደሚችል እንዲረዱልኝ እፈልጋለሁ እና ለዚህ ሁሉ ሰፊ አድራጎት ቀን ከሌት እያለቀሰች በቃ ሁሉ ነገር ሚዜዎቿን፣ እህቶቿን፣ ጓደኞቿን ሁሉ አስተባብራ ስትሰራ የነበረችው ታላቅ እህቴ ነች። በቃ የመጨረሻ ቆርጣ የተነሳችበት አመት ስለነበር እሷም አሁን እንደዚህ ተሳክቶ ሲሳይ በጣም ደስተኛ እንደምትሆን አውቃለሁ እና ከፍተኛ ፈንድ አድርጋ እኔም ከወደኩበት አንስታ እዚህ ጋር እንዲደርስ ያደረገችው አንዱ መንገድ እሷ ነች እና እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ ከዚህ በኋላ መጥፎ መስመር ላይ የነበራችሁ ጓደኞች እንግዲህ ስትመጡ ያው መንገድ እየለቀቃችሁ መሄድ እንዳለባችሁ ማሳወቅ እንፈልጋለን። ያንተ ጓደኞች? አዎ ተለያይታችኋል? አሁን ተለያየን። በቃ ወደ ቤት ነው። አንተ ለየ በቃ መጥፎ ጓደኛ ለየ። አሁን ወደ ትዳር ጓደኛ መመለስ። ሰምተሃል? ይህን ልጅ ድጋሜ እንዳታስከፋው። እሺ? እሺ። በጣም አመሰግናለሁ። አሁን እየዘመርን ይሸኛችኋለን። ሌዊ ሪዞርት ትሄዱና ሐይቁ ዳር ምናምን ፎቶ ትነሳላችሁ። እሺ? ቆይ እሺ። የምታመሰግኙ ሰው አለ? እኔ መጀመሪያ እግዚአብሔርን አመሰግናለሁ። ሲቀጥል ትዕግስት ከተማ ምትባላለች። እኔ የሎዶባር ስብከት ያንተን ስብከት እዛ ቤት ነው የሰማሁት። እንደዚህ እያነባው ነው። ዛሬ ላይ ያንን መርሳት የለብኝም እና ትዕግስት ከተማ ካሱ ተክሌ ባለትዳር ናቸው። እነሱ ናቸው ያለቅሱ ይጸልዩ ነበር ይረዱኝ። ከዛ እመቤት ጅማና ማነው ማርቆስ የተመኝ የመንፈሳዊ አባቴ ናት አመጡኝ ወደ አዲስ አበባ። ይሄን አላቅም፣ ይሄን ታሪክ ወደዚህ እነሱ ናቸው ሸርነት አድርገውልኛል። በቃ እንድመጣ ማለት ነው። በዚህ ድንገት ነው ያየሁት። ድንገት አጋጣሚ ነው። እግዚአብሔር እንደ ባለ ማረክ ሰው ነው የተመለከተኝ። እኔ አንድ እድል እንደ ሳምሶን ስጠኝ ነው ያልኩት እና የሆነ ቤተሰብን አንተን ይሄን ጉባኤ እባርካለሁ። እኔ አመሰግናለሁ። እሺ፣ ሙሽሪትና ሙሽራ ወደ ሌዊ ይሄዳሉ። እናመሰግናለን። በጣም እጅግ አድርጌ አመሰግናለሁ። ቻው። እዛ ሐይቅ ዳር ፎቶ ተነሱ። ሂዱና ላመስል አምሮልኛል ቀኔ ላዜምልኝ ልቀኛ አዲስ ላመስል አምሮልኛል ቀኔ ላዜምልኝ ልቀኛ አዲስ
ሳያውቀኝ የመረጥከኝ እንደ እናት እንደ አባት በፍቅር ይዘህ ያሳደግከኝ ስለችኝ ታከተኝ ላፍታ ሳትለኝ ከቶ እስከ ዛሬ በእኔ ብርታት ሳይሆን ባንተ አይደለም ወይ በሕይወት መኖሬ ዛሬም አንተው ነህ ነገም ተስፋዬ የመጨረሻ መደምደሚያዬ ዛሬም አንተው ነህ ነገም ተስፋዬ የመጨረሻ መደምደሚያዬ ላንተ ዘመኔን ብሰጥ ላንተ ክብር ነው ለኔ